ሰላም ሰላም ውድ የኛ ለምስኩል ቤተሰቦች በያላችሁበት ሰላማችሁ ብዛ። አካዳሚያችን አማርኛን ከመጀመሪያው ከመሰረቱ ከፊደል ጀምሮ እያስተማረ ይገኛል። እናንተም መማር ማስተማሩ ላይ እድሉ ያገጠማችሁ ውድ ቤተሰቦቻችን እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ አማርኛን ከመጀመሪያው ጀምራችሁ እናንተ መድረስ እስከምትፈልጉበት ደረጃ መድረስ ትችላላችሁ ማለት ነው። በውስጥ መስመር ለመማር በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትስአፕ፣ ቴሌግራም ብትደውሉልን ታገኙናላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ ማለት ነው። አሁን ወደ ዕለቱ ትምህርት እንሄዳለን። ዛሬ የምናየው እንቆቅልሽ መሰል ንባቦችን እያነበብን እየተዝናናን በዛው መልሶችን እየመለስን የማንበብ ክህሎታችን እያዳበርን እንሄዳለን ማለት ነው። በጽሞና ከመጀመሪያው እስከ መጨረሻው ድረስ አብራችሁኝ ቆዩ ማለት ነው። ወደ ዕለቱ ትምህርት እንሄዳለን። አንድ ቁጥር እንቆቅልሽ ስላችሁ ምን አቅልህ ትሉኛላችሁ? እንቆቅልሽ። እሺ ቀስ ብዬ ነው ማነብላችሁ። ኔ ኔ እኔ ካል ተሰበርኩ ካልተሰበርኩ። እናንተ አብራችሁኝ አንብቡ፣ መቅደምም ትችላላችሁ በውስጣችሁ ስለምታነቡ። እኔ ካልተሰበርኩ ማንም 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 አይበላኝም አይበላኝም። እኔ ካልተሰበርኩ ማንም አይበላኝም። ውስጤ ነጭ ነው። ውስጤ ነጭ ነው። ልቤ ደግሞ ቢጫ። እኔ ካልተሰበርኩ ማንም አይበላኝም። ውስጤ ነጭ ነው። ልቤ ደግሞ ቢጫ። ከወደቅሁ አልነሳም። ጥያቄ እኔ ማን ነኝ? እኔ ማን ነኝ ትላለች። እኔ ካልተሰበርኩ ማንም አይበላኝም። ውስጤ ነጭ ነው። ልቤ ደግሞ ቢጫ ነው። ከወደቅሁ አልነሳም። እኔ ማን ነኝ? እኔ ማን ነኝ? ሙዝ ለ እንቁላል ሐመሩሃ ብርቱካን። ሙዝ ለ እንቁላል ሐመሩሃ ብርቱካን። እኔ ካልተሰበርኩ ማንም አይበላኝም። ውስጤ ነጭ ነው። ልቤ ደግሞ ቢጫ። ከወደቅሁ አልነሳም። እኔ ማን ነኝ? ሙዝ ለእንቁላል ሐመሩሃ ብርቱካን። እሺ በደንብ አንብባችሁ ጥያቄውን መልሱን እስከምትመልሱልኝ ድረስ 5 ሰከንድ ሰጠዋችሁ ማለት ነው። 1 2 3 4 5 መልሱ ለእንቁላል ነው። እኔ ካልተሰበርኩ ማንም አይበላኝም ማለት እንቁላል የሚበላው ተሰብሮ ነው አይደለ? ውስጤ ነጭ ነው። አዎ ውስጡ ነጭ ነው። ልቡ ላይ ደግሞ አስኳሉ ማለት ነው ምንድነው? ቢጫ ነው ማለት ነው። ልቤ ደግሞ ቢጫ። ከወደቅሁ አልነሳም። አዎ ከወደቀች አትነሳም፣ ትሰበራለች። ስለዚህ እኔ ማን ነኝ እያለቻችሁ ነበረ። ሙዝ ነኝ ወይስ እንቁላል ካሊያ ብርቱካን ነኝ እያለች። ስለዚህ መልሱ ለእንቁላል ነው። ለእንቁላል። እኔ ካልተሰበርኩ ማንም አይበላኝም። ውስጤ ነጭ ነው። ልቤ ደግሞ ቢጫ። ከወደቅሁ አልነሳም። እኔ ማን ነኝ? እንቁላል። እንቁላል ነሽ፣ ተገኝተሻል ማለት ነው። መልሱ እንቁላል። እናንተ ደግሞ አንብቡልኝ እስኪ፣ አንብቡልኝ። ዝም ብለን አንብበን ከምንሄድ እናንተ ደግሞ አንብቡልኝ እስኪ። ምንድነው የሚለው? እንደ ቃል አንብቡልኝ። እኔም ማሳያችሁ ብቻ አንብቡልኝ።
እኔ ካልተሰበርኩ ማንም አይበላኝም። ውስጤ ነጭ ነው። ልቤ ደግሞ ቢጫ። ከወደቅኩ አልነሳም። ይሄ ጥያቄ ነው የሚለው እኔ ማን ነኝ? ጎበዝ። ሀ ምን ነው የሚለው ሙዝ፣ ለ እንቁላል። ጎበዞች። ሐመር ውሃ ብርቱካን። እሺ መልሱ ማን ነው? ለ እንቁላል። በጣም አሪፍ። እሺ ወደ ቀጣዩ እንሄድ። ሁለተኛ ጥያቄ ደርሰናል። ሁለተኛ ጥያቄ እኔ ካለሁ እኔ ካለሁ አንተ ሁሉንም እኔ ካለሁ አንተ ሁሉንም ታያለህ። እኔ ካለሁ አንተ ሁሉንም ታያለህ። እኔ ከሌለሁ ግን በጨለማ ትቀራለህ። ከመጀመሪያው ጀምሬ ላንብብላችሁ ረገቢ። እኔ ካለሁ አንተ ሁሉንም ታያለህ። እኔ ከሌለሁ ግን በጨለማ ትቀራለህ። ጠዋት ከምስራቅ እመጣለሁ። ጠዋት ከምስራቅ እመጣለሁ። አስታውሱ በደንብ። ማታ በምዕራብ እሄዳለሁ። ጥያቄው እኔ ማን ነኝ ነው። እኔ ማን ነኝ? ሀ ጨረቃ፣ ለ ፀሐይ፣ ሐመር ውሃ ኮከብ። አንድ ጊዜ ልገምላችሁ። እኔ ካለሁ አንተ ሁሉንም ታያለህ። እኔ ከሌለሁ ግን በጨለማ ትቀራለህ። ጠዋት ከምስራቅ እመጣለሁ። ማታ በምዕራብ እሄዳለሁ። ጥያቄ እኔ ማን ነኝ? ሀ ጨረቃ፣ ለ ፀሐይ፣ ሐመር ውሃ ኮከብ። አሁንም 5 ሰከንድ ሰጠኋችሁ፣ መልሱልኝ። 1 2 3 4 5
መልሱ ፀሐይ ነው። እርግጠኛ ነኝ ፀሐይ እንዳላችሁት ተስፋ አደርጋለሁ። ምክንያቱም እኔ ካለሁ አንተ ሁሉንም ታያለህ ትላለች። ሁሉንም አዎ እሷ ካለች አያለሁ። እኔ ከሌለው ግን ጨለማ ነኝ ወይም በጨለማ ትቀራለህ። አዎ እቀራለሁ። ጠዋት ከምስራቅ እመጣለሁ። አዎ ከምስራቅ ነው የምትወጣው ፀሐይ። ማታ በምዕራብ እሄዳለሁ። አዎ ወደ ምዕራብ ነው የምትሄደው። እኔ ማን ነኝ? አንቺማ ፀሐይዋ ነሻ። ፀሐይ። በጣም አሪፍ። እንቀጥል። ሶስተኛው የሚለው በደንብ ተከተሉኝ። እናቱ ነች እቺ እናቱ ትወልደዋለች። እናቱ ትወልደዋለች። እሱ እናቱን ይወልዳታል። እናቱ ትወልደዋለች፣ እሱ ደግሞ እናቱን ይወልዳታል። እኔ ማን ነኝ እያለ ነው። ምን ማለት ነው? እሱን ትወልደዋለች፣ እሱ ደግሞ እሷን ይወልዳታል ማለት ነው። ስለዚህ ይሄ ምንድን ነው? ሀ እንቁላልና ዶሮ። ለ ውሃ እና ጨው። ሐመር ውሃ ሰማይና መሬት። መ ጭስና እሳት። አንዴ ደግመዋለሁ ማለት ነው። እናቱ ትወልደዋለች። እሱ እናቱን ይወልዳታል። እኔ ማን ነኝ እያለ ነው። እሺ ሀ እንቁላልና ዶሮ። ለ ውሃና ጨው። ሐመር ውሃ ሰማይና መሬት። መ ጭስና እሳት። አሁንም 5 ሰከንድ ሰጠዋችሁ፣ መልሱልኝ። 1 2 3 4 5። እሺ መልሱ እንቁላልና ዶሮ። ሀ ማለት ነው። እንቁላልና ዶሮ። እናቱ ትወልደዋለች። አዎ ዶሮዋ እንቁላል ትጥላለች። ከዛ እሱ ደግሞ እንቁላሉ ደግሞ ወደ ዶሮነት ይቀየራል። እሱ ደግሞ እናቱን ይወልዳታል ማለት ነው። ስለዚህ እንቁላልና ዶሮ ናቸው ማለት ነው። እናቱ ትወልደዋለች፣ ዶሮ ነች። እሱ እናቱን ይወልዳታል፣ ደግሞ እንቁላል ነው። ስለዚህ እንቁላልና ዶሮ ትክክለኛ መልሱ ይሆናል። እናቱ ትወልደዋለች፣ እሱ እናቱን ይወልዳታል። እኔ ማን ነኝ? እንቁላልና ዶሮ፣ ውሃና ጨው፣ ሰማይና መሬት፣ ጭስና እሳት። መልሱ ሀ እንቁላልና ዶሮ። በጣም አሪፍ። ወደ ቀጣይ ወደ አራተኛው እንሂድ። አራተኛ ጠዋት። ጠዋት በአራት እግሩ። ጠዋት በአራት እግሩ ወይም እግር። ይሄኛው እግር ነው የሚለው። ጠዋት በአራት እግር ይሄዳል። ጠዋት በአራት እግር ይሄዳል። ቀን በሁለት እግር ይሄዳል። ማታ ደግሞ በሶስት እግር ይሄዳል። እኔ ማን ነኝ? ሀ እንስሳ። ለ ሰው። ሐመር ውሃ መኪና። አንዴ ደግመዋለሁ። ጠዋት በአራት እግር ይሄዳል። ቀን በሁለት እግር ይሄዳል። ማታ ደግሞ በሶስት እግር ይሄዳል። እኔ ማን ነኝ እያላችሁ ነው። ሀ እንስሳ፣ ለ ሰው፣ ሐመር ውሃ መኪና።
አሁንም እንደተለመደው 5 ሰከንድ ሰጣችሁ። 1 2 3 4 5 መልሱ ለሰው ነው። ለምን አትሉኝም? ጠዋት በአራት እግር ይሄዳል ማለት ልጅ ሳለን በሁለት እጃችን በሁለት እግራችን በመሬት እንጓዛለን ማለት ነው። በአራት እግራችን እንሄዳለን። ቀን በሁለት እግራችን እንሄዳለን። ያው እንደኛ መቆም ስንችል መጓዝ ስንችል ማለት ነው። ማታ ደግሞ በሶስት እግር ይሄዳል ማለት ደግሞ ስናረጅ ዱላ ተመርኩዘን ነዋ በአንድ እጃችን ዱላ እንመረኮዛለን ማለት ነው። በአንድ እጃችን ዱላ እንመረኮዛለን፣ በሁለት እግራችን እንሄዳለን፣ በአንድ እጃችን በዱላ እንመረኮዛለን። 3 ሆነ ማለት ነው። ስለዚህ ሕፃን እያለን ጠዋት በአራት እግር እንሄዳለን፣ ወጣት እያለን ወይም መጓዝ ስንችል በሁለት እግራችን እንሄዳለን። እሺ ስናረጅ ደግሞ በሶስት እግራችን እንሄዳለን ማለት ነው። ሁለት እግራችን ሲደመር የምንመረኮዝበት ነገር 3። ስለዚህ ትክክለኛው መልስ ለሰው የሚለው ነው። ለሰው። እሺ አሁን እንቀጥል ወደ መጨረሻ ወደ አምስተኛ ሲዘረጉት ቤት ይሆናል። ሲዘረጉት ቤት ይሆናል። ሲሰበስቡት ዱላ ይሆናል። ሲዘረጉት ቤት ይሆናል። ሲሰበስቡት ዱላ ይሆናል። እኔ ማን ነኝ ይላችኋል። ሀ ወረቀት ጃንጥላ ሐመሩሃ ምንጣፍ ልብስ። አንዴ ደግመዋለሁ። ሲዘረጉት ቤት ይሆናል። ሲሰበስቡት ዱላ ይሆናል። እኔ ማን ነኝ? ሀ ወረቀት፣ ለ ጃንጥላ፣ ሐመሩሃ ምንጣፍ፣ መ ልብስ። በጣም አሪፍ። እንደተለመደው 5 ሰከንድ ሰጠዋችሁ ማለት ነው። ወደ መልሱ 1 2 3 4 5 መልሱ ለጃንጥላ ይሆናል። ለጃንጥላ። ለምን? ጃንጥላውን ስንዘረጋው እንጠለልበታለን አይደል? ከፀሐይ፣ ከብርድ፣ ከምናምን ከዝናብ። ስለዚህ እንደ ቤት አገለገለን ማለት ነው። ሲሰበስቡት ደግሞ ዱላ ይሆናል። አዎ ስንሰበስበው ስናጥፈው የዱላ ቅርጽ ይኖረዋል ማለት ነው። ስለዚህ ሲዘረጉት ቤት ይሆናል፣ ሲሰበስቡት ዱላ ይሆናል። እኔ ማን ነኝ? ሀ ወረቀት፣ ለጃንጥላ፣ ሐመርኋ ምንጣፍ፣ መልብስ። መልሱ ለጃንጥላ ይሆናል ማለት ነው። ውድ ቤተሰቦቼ ኦኬ፣ ዛሬ እንቆቅልሽ መሰል ጥያቄዎችን ከጀማሪ ተማሪዎች ጋር ማንበብ እየሞከሩና እየተለማመዱ ካሉ ተማሪዎች ጋር እያነበብን ቆይተናል ማለት ነው። እናንተም በዚህ መልኩ አማርኛን ከመሰረቱ መማር ከፈለጋችሁ ወይም የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትስአፕ፣ ቴሌግራም ብትደውሉልን አማርኛን ከመሰረቱ ከፊደል ጀምራችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁ ሰዓት በቀን ወይም በማታው ፕሮግራም አማርኛን መማር ትችላላችሁ ማለት ነው። በየትም የዓለማችን ክፍሎች ናችሁ፣ ከሀገር ውስጥ ሆነ ከሀገር ውጭ ናችሁ፣ እጃችሁ ላይ በሚገኝ ስልክ ብቻ መማር ትችላላችሁ፣ ስራችሁን በማይጎዳ መልኩ። ምክንያቱም እናንተ በመረጣችሁ ሰዓት ስለሆነ ሁለት ወፍ በአንድ ድንጋይ የሚለውን መጠቀም ትችላላችሁ። ስራችሁንም ትምህርታችሁን በአንድ ማስኬድ ትችላላችሁ ማለት ነው። ውድ ቤተሰቦቼ ለዛሬ
የነበረን ምርጥ ምርጥ እንቆቅልሾችን ስንማማር የቆየንበት ዝግጅትን ይመስላል። በቀጣይ አሪፍ አሪፍ ትምህርቶችን፣ ታሪኮችን፣ ቃላቶችን፣ አረፍተ ነገሮችን ብዙ በጣም ብዙ የተባሉ ትምህርቶችን እያስተማርን እንገኛለን። ይዘንም እንመጣለን ማለት ነው። እስከዛው ሰብስክራይብ ያደረጋችሁ ጠብቁን፣ ቀጣይ የምንለቃቸው እንዲደርሷችሁ ማለት ነው። ቪዲዮንም ላይክ እያደረጋችሁ እንዲሰራላችሁ የምትፈልጉትን ደግሞ ኮሜንት ሳጥን ላይ ያስቀምጣችሁ፣ ለወዳጅ ዘመድ ጓደኞቻችሁ ደግሞ ሼር እያደረጋችሁ ተባበሩኝ። ለዛሬ የነበረ ቆይታ ከዚህ ላይ ይበቃል። በቀጣይ እስክንገናኝ ሰላማችሁ ይብዛልኝ ባይ